እዛ ስትወሰልት ያስበከስካት ልጅ ያላለቀ ፍቅርህን ሂደህ ማጣጣፍ ትችላለህ። እኔ ግን ከዚህ በኋላ አዲስ አበባ ካንተ ጋር አልኖርም። ልጁ የኔ ልጅ አይደለም። ሃይሚ በጣም ነው ያሳዘነችኝ። የምሬን ነው። በጣም አሳዘነችኝ። ተመልካቾቼ በጣም ነው ያሳዘነችኝ ሃይሚ። አላ አይደለ እሷ ከልቧ ነበር ብሩኬን ከልቧ ነበር የታመነችለት፣ ከልቧ ነበር የምትወደው ብሩኬን፣ ከልቧ ነበር የምታፈቅረው፣ ከልቧ ነበር የምታምነው ሃይሚ ማለት ነው ለብሩኬ። ብሩኬ ግን በጣም እየዋሸ ነው፣ ማይሆን ስራ ነው የሚሰራው ብዬ ነግሬያቸዋለሁ ከዚህ በፊትም። አንድ ጊዜ ልጁ የኔ ነው ይላል፣ ድጋሚ ደግሞ ልጁ የኔ አይደለም ይላል ብዬ በባለፈው ቪዲዮ ነግሬያችሁ ነበር። የኔ ልጅ አይደለም ብሎ ድጋሚ ይናገራል። ሁለት አይነት የተቀያየረ ወሬ ነው የሚያወራው። ስለዚህ ልጅቷን ያምታታታል፣ እንዳታምነው እያረጋት ነው ሃይሚን። ጭራሹንም አንዴ እኔ ነው አንዴ እኔ አይደለም። እኔ ምን ብያችሁ ነበር? የእሱ አይደለም ማለቱ አይቀርም፣ የኔ አይደለም ብሎ ይናገራል ብያችኋለሁ። ይሄው አለ የኔ አይደለም እንዳለ ቪዲዮን ገብታችሁ ብታዩት በቃ ያወሮት በሙሉ ልክ ነው አለ አይደለ? እዩና ብሩኬ በደንብ ይግባባሉ፣ እንደማይግባቡ ይሆናሉ እንጂ እነሱ በደንብ ይተዋወቃሉ። ሃይሚ ላይ ግን እየተጫወቱባት ነው። እኔ እኮ እሱ ነው ያሳዘነኝ። ሃይሚ ከልቧ ወዳው የምሬን ነው። እኔ ሃይሚን ነው ለማካበር ሳይሆን ሃይሚ በጣም ጥሩ ልጅና በጣም አስተዋይ ሰው ናት። እኔ ሃይሚን በጣም ነው የምወዳት። እስኪ ሃይሚን የምትወዳት ላይክ ሰብስክራይብ ማድረጋችሁን እያሳያችሁኝ እስኪ ሃይሚን የምትወዷት ለሃይሚ የምታግዙ። እኔ በጣም የምሬን ነው። ሃይሚ ከልቧ ታመነችለት። እንግዲህ ለብሩኬ ብላ ብዙ ነገር መስዋዕት ከፈለችለት። ልጁ የኔ ነው ሲላትም ተቀብላ ላሳደገላለችው። እንግዲህ ሃይሚ ይሄን ያክል ናት፣ ይሄን ያክል አሪፍ ሰው ናት። አንተ ግን በጣም ተጨማለክ። የምሬን ነው። ሐሰንም እውነቱን ነው ለአንተ ልክ የሚነግርህ ሐሰን እውነቱን ነው አለ አይደለ? ትዘባርቃለህ። ልጅቷ እኮ ስንት እኮ ወንድ እኮ ሞልቷል እኮ ሃይሚ ካንተ የተሻለ ብዙ ሰው ማግኘት ትችላለች። አንተ ግን እዚህ ጋር ማይሆን ነገር ምንድነው? አንድ ቁም ነገር አልነግራትም፣ ትክክል ነገር አልነግራትም። የኔ ነው የኔ አይደለም ይሆናል አይደለ? ጨዋታ ነው ያስከው። ምንድነው የምታወራው? ግልጹን ነገር ልጁ ያንተ ከሆነ የኔ ነው ብለህ በስነ ስርዓት መናገር ነው፣ ካልሆነ አይደለም። እኔ እኮ ያንተ አለ አይደለ ሃይሚን የምሬን ነው ከልብ እንደማትወዳት ያወቅኩት መች መሰለክ ብሩኬ? እዩ አብራን ትኑር አልክ። እዩ አብራን ትኑር ምን ማለት ነው? እስኪ ተመልካቾቼ ፍረዱ። ምን ማለት ነው? እዩ እንዴት አብራቸው ትኖራለች ከና ሃይሚ ጋር እንዴ? እንዴት ምን ማለት ነው? ትንሿ ልጅ የእዩ ልጅና የብሩኬ ልጅ ሃይሚ ምን ልትሆን እነዛ ሶስቱ እንዴት አብረው ይኖራሉ? ስለዚህ ማይባል ወሬ ነው ያወራው። ይሄን እንኳን ታገሰች። እንደዚህ በማለት ራሱ ትልቅ ስህተት እንዴ! የምሬን ነው። ሃይሚ በጣም ታገሽ። ትክክለኛ ውሳኔ ነው ወሰንሽው፣ አጠገብሽ እንዳይደርስ ለዛው። ሃይሚ አሁን ደግሞ ድጋሚ ይቅርታ ትለዋለች። የምሬን ነው። እኔ ሃይሚ ውስጥ ስለማቅ ነው የሃይሚ የዋህነት። እኔ ሃይሚን ስለማቃት በቅርቡ አቃታለሁ። የሰፈርም ሰው ስለሆነች በቅርቡ አቃታለሁ። እኔ አቃታለሁ። ሃይሚ ጸባይዋ በጣም ጸባይኛ፣ በጣም የዋህ ሰው፣ ታማኝ ሰው ታምናለች። በጣም ጥሩ ልጅ ናት። በጣም ጥሩ ልጅ። ስለዚህ ብሩኬ እንደዚህ አይነት ጥሩ ሰው ስታገኝ፣ በጣም የምታስብልህ ሰው ስታገኝ እንደዚህ አንተ ግን እንደዚህ ማድረግ አልነበረብም። የምር እንዴት እንዳሳዘነችኝ ሃይሚ። የምሬን ነው። ብሩክ የምትሰራው ነገር ልክ አይደለም እንዴ! አንተ እኮ ጨዋታ ነው ያዝከው። እዩ እንኳን እያላገጠችባት ነበር እዩ ሃይሚ ላይ ማለት ነው። ስለዚህ አንተ እውነቱን ተናገር በቃ አለ አይደለ? አሁን እኮ ሃይሚ እያወቀች ነው እንዳለ ነገር አወቀችብህ። ለምን እንደምትዋሽ እኔ ነግሬያቸዋለሁ። በዛኛው ቪዲዮ ምን አልኳችሁ? ውሸት እየዋሸ ነው ብሩኬ፣ ይዋሻል፣ በደንብ ነው የሚዋሸው ብዬ ነግሬያቸዋለሁ ተመልካቾች። ይሄው ሃይሚ ራሱ አለችው አንተ ትዋሻለህ፣ እኔ አጠገቤ እንዳደርስ ሂድ አለችው ራሱ። የምሬን ነው። ጨዋታ እንደያዘጋባት በቃ። ስለዚህ ይሄ እኮ አሁንም ቀስ በቀስ እያመነችው ከመጣ ሌላ ጊዜም ይሄም የኔ ልጅ ነው ማለቱ አይቀርም ከሌላ ሰው። ስለዚህ የልጅቷን ጭንቅላት ሊረብሸው ነው። ከልቡ ቢወዳት ኖሮ እንደዚህ ውሸት አያወራም፣ አይዘበራርቅ። ትክክለኛ ነገር አንዴ ይናገራል በቃ። ሃይሚን ከልቡ ብሩኬ የሚወዳት እኔ እንጃ ይሄን ያክል እኔ ይመስላል። አንዳንድ ሰው ያስመስላል አለ አይደለ? ተመልካቾቼ የሚወዳችሁ ይመስላል ስታዩት ምናምን፣ ግን አይደለም ማለት ነው። እሱና እዩ እንደዚህ ናቸው። እዩ እንደዚህ ይዟለች ልጁን፣ ብሩኬን እንደዚህ በደንብ ነው ያዘችው።
እዩ ደግሞ በጣም አለ አይደለ ስሯ ከባድ ስለሆነ በደንብ ታቀበታለች አያያዝ። ሃይሚ ግን በጣም የዋ ምስኪን ናት። የምታረገው ራሱ አታውቅም። እንግዲህ በጣም እንደምትወደው በደንብ እንደምታምነው እንግዲህ አለ አይደለ ሃይሚ በጣም ጥሩ ልጅ እንደሆነች ለብሩክ ጥሩ እንደምታስብ እንግዲህ ልጅ ያለኝ ሲላት እንኳን ልጁን እስከ መቀበል የደረሰች ሴት ናት። እንደዚህ አይነት ሴት እኔ ለዞም አላይ ሌላ ሴት ብትሆን ልክ ነግራ ታባረው ነበር ነው መላችሁ። እና እንደዛ ነው ተመልካቾቼ። በባለፈው ቪዲዮ ያበረታታችሁ አመሰግናለሁ። ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጉን እንዳረሱ። እንግዲህ ውጪም ያላችሁ ሀገር ውስጥም ያላችሁ ፈጣሪ በሰላም መታችሁ ያሰባችሁትን እንድታሳኩ ያርጋችሁ ነው መላችሁ። ሁላችሁንም ወዳችኋለሁ። እንግዲህ የዛሬው ቪዲዮ ባጭሩ ይሄን ይመስላል። ቻው ቻው።